ማለት እጃቸው ላይ ገብቶ ነበር። አንዳንድ መሀል ላይ አፍቃሪ ነኝ ባይ መጥቶ ነበረ ምናምን ትንሽ ተቆንጥጧል እሱ። እኔ ብኖር ደግሞ ሞር ይቆነጠጥ ነበረ። በደንብ እስከ መጨረሻው ነበረ እንትን የምንለው ፋቴ ጠፋ ምናምን ስትሉ ስለነበረ ብቻ ያው ይሄ ነው አይባልም። ሁሉም ካወሩት ይላል አበሻና ሰላም የኛ ውድና የተከበራችሁ የኛው ቤተሰቦች እንዴት ናችሁልን? እኛ ያለን ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ከረጅም ጊዜ በኋላ ተመልሼ መጥቻለሁ። በጣም ብዙ ጊዜ ሆነኝ ከመጣው አልነበርኩም፣ ለብዙ ጊዜ አልነበርኩም። ትንሽ የሆነች ፐርሰናል የሆነች ጉዳይ ገጥማኝ እኔም ርቄ ነበር። እናንተም ደግሞ ሰው መፈለግ አታውቁም። ስቀልድ ነው ግን አብዛኞቻችሁ የት ጠፍተህ ነው ምናምን ብላችሁኛል። ለሱ በጣም አመሰግናለሁ። ኢንቦክስ ላይ መልእክት ያስቀመጣችሁልኛላችሁ፣ ፐርሰናል የደወላችሁልኛላችሁ። ቴንኪዩ በጣም እላለሁ። አልነበርኩም ለብዙ ጊዜ። የሆነች ትንሽ ጉዳይ ገጥማኝ ነበረ 2 ወር ከምናምን 3 ወር ኦልሬዲ 3 ወር ሊሆነኝ ነው እና ቤተሰቦች ከብዙ ጊዜ በኋላ ተበልሼ መጥቻለሁ። ከዚህ በኋላ እንግዲህ ቶሎ እመጣለሁ ብዬ አስባለሁ። ምንድነው የጠፋህበት ምክንያት ምናምን የብዙዎቻችሁ ጥያቄ ነበረ። የሆነች ጉዳይ ገጥማኝ ነበረ። እዚህ አልነበርኩም። ለ3 ወር ከምናምን ወደ ድሬዳዋ ሄደን ነበረ። ጓደኛችንን እናታማ እዛ ስናስታምም ነበር። ያው ስለ ጓደኝነት እናንተም ሁሉም ያውቀው ነገር ነውና ዋጋ እየከፈልን ነበር። ብዙ ነገር አሳልፈን ምናምን የመጣ ነው። 3 ወር በሙሉ ትንሽ ቻሌንጅ ላይ ነበር። ነገሮች አልመቻች ብለው ምናምን ነገሮችን ለማስተካከል እየሞከርን ነበረ እና ከ3 ወር በኋላ ዛሬ ተመልሼ መጥቻለሁ። ከዚህ በኋላም እመጣለሁ እላለሁ። አልሐምዱሊላህ የጓደኛችን እናት ታማ ደስታዋ ተመልሶ ጤናዋ ተመልሶ አይተን ዛሬ ለዚህ በቅተናል። ሌላ ጊዜ ደግሞ እሳቸውን ይዤ መጥቼ አስተዋውቃችኋለሁ ብዬ አስባለሁ። 3 ወር ከምናምን እዛ ቆይተን የተመለስነው። ካሜራማኔም አብሮ የነበረ ፋሚሊውንም አረሳ ነውም፣ ግን ያው እየገባን እናያለን። አይሚንም እናያታለን፣ ብሩኬንም እናየዋለን። አሁን ላይ ጥሩ ላይ ናቸው። ግን በዚህ 3 ወራት ውስጥ ብዙ ነገር ተፈጥሯል። ብዙ ነገር እያየው ነበረ። እኔም እመጣለሁ እያልኩኝ ነገሮች አልመቻች ብለው ወደኋላ እየተሳብኩኝ ምናምን ነበረና ለዛ ነው የጠፋ ነው። ፋሚሊ ቤተሰቡም እየተከተላት ነው ማለት ጋርዶቹም አሉ። ችግሮች ሲፈጠሩ ምናምን እየፈቱ ነበረ። አብዛኛውን የኃይሌ ቤተሰብ እየፈታ ነበርና ኃይሌ እንደውም ብዙ ቪዲዮ ላይ ይመለሳል እያለ ሲያወራ ሰምቼዋለሁ። እኔም ዛሬ እንግዲህ ከዚህ በኋላ ተመልሼ የምመጣበትን መንገድ አመቻችቼ ጨርሼ ነው የመጣሁት። ከዚህ በኋላ በቪዲዮዎች ቶሎ እመለሳለሁ። ዛሬ እንግዲህ ያው ከብዙ ጊዜያት በኋላ ስመለስ የብዙዎች ደስታ እንደሚሆን አውቃለሁና ግን ያው አብዛኞቻችሁ ኮሜንት ላይም አንዳንድ ኮሜንቶች ላይ ምናምን ኮሜንት ሰጣለሁ፣ ግን የገባችሁ ሪፕላይ አሰጥኩም፣ ላይክም አታረጉ። ያ ነገር ደብሮኛል። ለምን ፋቲ መጣ ብላችሁ እንኳን አትደሰቱ? አለው አልጠፋውባችሁም። ነገሮች አልመቻች ብለው ነው። ትንሽ ፋይናንሻልም ብዙ ነገር ገጥሞን ነበረና እነዛን ነገሮች ለማስተካከል የተለያዩ ብቻ ያው ይሄ ነው አይባልም። ሁሉም ካወሩት ይላል አበሻና ከዚህ በኋላ አለው ለማለት ያክል ነው የተመለስኩት። ግን መሀል ላይ ብዙ ችግሮች ተፈጥረዋል። ሃይሚማ እንዳንዳሉ ቁጭራዎች መሀል ላይ ገብተው አፍቃሪ ነኝ ባዮች አሉ። ያው በችግር ውስጥም ብንሆን ሃይሚን መተው ይከብደናልና ገብተን እናያለንና አንዳንድ መሀል ላይ አፍቃሪ ነኝ ባይ መጥቶ ነበረ ምናምን ትንሽ ተቆንጥጧል እሱ። እኔ ብኖር ደግሞ ሞር ይቆነጠጥ ነበረ። በደንብ እስከ መጨረሻው ነበረ እንትን የምንለው ማለት እጃቸው ላይ ገብቶ ነበር። የዛኔ ብዙ ችግር ፈጣሪዎችን በስልክ ነበር ስናወራ የነበረው ማለት በአካል የምናገኝበት መንገድ አልተፈጠረም ነበረ። ግን ያው የኃይሌ ፋሚሊ በአካል አግኝቶት ነበረ። አፍቃሪ ነኝ ባዩን የተነቀሳትን ማለት ነው። አይታችሁት ከሆነ የሆነ አንዱ መጥቶ አፍቅሬያታለሁ ምናምን ህይወቴ ናት እያለ ሲነቀስም ምንም ሲል አይተነዋል። ግን ያው
የኃይሌ ቤተሰብ ትንሽ ቆንጠጥ አድርጎታልና እኔ ብኖር ደግሞ ዘላቂ መፍትሄ ነው እየሰጠ የምናልፈው። ከዚህ በኋላ ማንም መሀላቸው ሲገባ እያሻገርን ነው የምንሄደው። ቆንጠጥ ብቻ አይደለም ብቻ ይሄ ነው አይባልም። ችግር ፈጣሪ ያው በሚዋደዱ መሃል ችግር ፈጣሪ አይጠፋም ብለን ነው ማለት ይመጣል። አሁንም ችግር ፈጣሪ መምጣቱ አይቀርም። እነሱን ደግሞ እያስተካከልን ያረምን የምናልፍበት መንገድ እናመቻቻለን። ፋሚሊ ከዚህ በኋላ ተመልሰናል። ካሜራማን አለን። ከዚህ በኋላ ቶሎ ቶሎ የምንመጣው ዴሊ በሚባል ደረጃ ቢያንስ በቀን 2 ቡላ ልመጣ እችላለሁ። ፋሚሊ ቶሎ ቶሎ ነው የምንመጣው። ነገም ከነገ ወዲያም በቀጣይ ቪዲዮ ደግሞ አዳዲስ ነገሮችን ይዘን ነው የምንመጣው። ዝም ብለን አይደለም የምንመጣው። ፋቴ ጠፋ ምናምን ስትሉ ስለነበረ ይሄ ችግር ገጥሞን ነበረ እና አሁን ተፈቷል። ጀለስንም ይዤው እመጣለሁ። ቴንኪው ይላችኋል። በዚህ ነገሮች ስለተመቻቹ ነገሮች ስላለቁ እናቱም ደህና ስለሆነች አብሬው ቪዲዮ ለመስራት ሞክራለሁ። እሱንም እኔም በቀጣይ ቪዲዮ አዳዲስ ነገሮችን ይዤላችሁ እመጣለሁ። ፋሚሊ ቤቱንም ዝም ብላችሁታል። አረ ፋሚሊ ፋቲ ሲጠፋ አብራችሁኝ ትጠፋላችሁ። እኔ እኮ ቤቱ እስካሁን በቃ 5000 ወይ 6000 ገብቶ ይጠብቀኛል ብዬ ነበረ፣ ግን እዛው 4000 ቤት ነው። እንግዲህ ቶሎ ቶሎ ነው የምመጣው። ቃል በገባሁት መሰረት አዳዲስ ነገር ይዤ ነው የምመጣው። ከሀይሚ ጋር ወደፊት እንሄዳለን። ቤቱን ዝም ብላችሁታል ፋሚሊ። ቀጣይ ቪዲዮ ነገ ወይ ከነገ ወዲያ ስመጣ ቤቱ 5000 ወይ 6000 ገብቶ ማግኘት አለብኝ። ይሄን ደግሞ አታሳፍሩኝ። ሼር ኮፒ ሊንክ እያረጋችሁ ከ5000 በላይ መሆን አለበት ፋሚሊ እና ቤቱን ሰብስክራይብ አድርጉት። ቪዲዮ እየጨረሳችሁ ይሁን። እኔ በአዲስ ነገር ተመልሼ እመጣለሁ። ከዚህ በኋላ አላሳፍራችሁም። ቶሎ ቶሎ እመለሳለሁ። እወዳችኋለሁ።